ምዕራፍ 1 በጣም ሞት ነበረ። በጣም ተስፋ መቁረጥ ነበር። በጣም ለራስ ስም ማውጣት ማራበሉኝ ምናምን ነበረ። there is always ምዕራፍ 2። ክብር ለእግዚአብሔር ይሁን። አለ በቃ ምዕራፍ 1 ብቻ አይደለም ህይወት አለ ምዕራፍ 2። እግዚአብሔር ለሰዎች ምዕራፍ 2 አለው። በቃ አንድ ላይ ቢዘጋ በሐዘን ነው የሚዘጋው ይሄ ታሪክ። ፈገግ ብሎ እንደዚህ ያ ካቦን ጠርቶ እኔ የምልህ ካቦም ግራ ገብቶታል። ምክንያቱም ማናት አጫጆቹ ራሱ ማናት ብለው በጣም ተደናግረዋል። ይውላችሁ ሰው በእግዚአብሔር ሲነካ እንዲህ ነው አነጋጋሪ የሚሆነው። በቃ ምን ነካት? ምን ነካው? ምን ሆነ? እንዴት ነው የሚባለው። በቃ እቺ ተነክታለች። እርሻ ውስጥ ሲመለከታ ፈገግ ብሎ ይለዋል። ደግሞ ተኮሳትሮ እንዳልሆነ በምን አወካላችሁኝ? ይቺ ቆንጆ ይላል። ውሳኔዋ ነው ያቆነጃት። ይሄ ዝም ብሎ ፊዚካል አፒራንስ ምናምን ብቻ አይመስለኝም። በኋላም ቦዔዝን ኢምፕሬስ የሚያደርገው ሌላ ብዙ ፋክተር ስላለ ማለት ነው። ሲያመሰግናት ራሱ መጨረሻ ምዕራፍ 3 ላይ ሲያመሰግናት ራሱ አፍንጫሽ አይደለም የሚለው። ወጣት ማግባት ስትቺ፣ ደሃ ሀብታም መርጠሽ ማግባት ስትቺ፣ አገርሽ ማግባት ስትቺ በቃ ጌታ ነካት። ይቺ ቆንጆ የማን ናት ብሎ ጠየቀው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቷ ቆንጆ ናት። እሱም መሰከረ። እኔም ተገርሜያለሁ። ማለት ያው አንተ እያለ እኔ መቼም ግን she's beautiful ደግሞ ማን እንደሆነች አውቄያለሁ።